ከአማኑኤል ከወጣሽ በኋላ በጣም አምሮብሻል። አንዴ ልሳምሽ። ሰላም ዋትስአፕ ብለናል። ያራድዬ ልጆች እናንተ የቆቅ መረቆች እንዴት ናችሁ? እንኳን ወደ ዩቲዩባችን በሰላም መጣችሁ። ኦኬ ዛሬ እስቲ የተለያዩ አጫጭር ቪዲዮዎችን ሪያክት እናደርጋለን። እንግዲህ ዛሬ ይዤላችሁ የመጣሁት የራሴ ቪዲዮዎች ናቸው። ወይኔ በላቸው ለራሴ ያለኝን አመለካከት በዛውም ለመስጠት ይረዳኛል ብዬ አስባለሁ። አይጀግናው እናንተም ደግሞ አብራችሁን ትቆያላችሁ ማለት ነው። ያው ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ አደራችሁን። እና እስቲ ዛሬ ደግሞ ምን አይነት ቪዲዮ ነው ይዤ የመጣሁት እሱን እኒና ሪያክት እናድርግበት። አይቻል እንዴ አንተ መተያየኝ ነው የትም እንዳትጣ። ኧረ ምንም ችግር የለ እኔ ደስ ነው የሚሉኝ። ዳይ ወደ ቪዲዮ አንተ ገና ለገና ተገረስኩኝ ብለህ አልጋ ላይ ተጋድመ ይሄን ምግብ ትፈጪዋለህ? አንቺ ተንከሲስ መሮጥም ትችላለህ። ደግሞ ይሄን ማን ነገረሽ? ምን የሰፈሩ የቡና ቁርስ ሆነ የለ እንዴ? ምን እትያስ ካለች ጋር? አዎ አሁንማ ቡና ያፍላልን ብለው ሲስቁ ነበረ። ድሮም ባልገረዝሽ አይ ነበር። አሚሷ ደግሞ እንዴት እንዳማረችብሽ። ይልቅ ቤቲ እዚህ ትመጣለች። የለም በያት። ቤቲ ትምጣ፣ እንደውም እነግራታለሁ። እንዴ አረ እንደዛ ይባላል። ባይሆን እቺ ነገር ለአንቺ ተጠቀሚ። መጣችልክ እሱ ተገርዞ ቺኩ ደግሞ አጭር ልብስ ለብሳ ምን ሊፈጠር እንደሚችል እንግዲህ መገመት ቀላል አይደለም። ገዛ ቆንጭራይ በጎራዴ ነው ያረዱ። ወደ ቀጣይ ቪዲዮ እንለፍ። እንዴት እንደናፈከኝ እኮ ማታ 3 ሰዓት ላይ ደውላለሁ ብለህ ስልኬት ስንቴ እንዳየሁት። ደግሞ እኮ ደብዳቤ ጽፌላለሁ ላንብብልህ። እንዴ ስምንተኛው ኧረ እኔ አሁንም ብትመጣ ደስ ይለኛል። አንቺ ስልክ ከማን ጋር ነው እንደዚህ የምታወሪው? ምን አገባ? ጭራሽ ደግሞ በግቢያችን ልትቆጣጠረኝ ትሞክራለህ እንዴ? ይሄ ደግሞ ምንድነው? ደብዳቤ። ይሄን ጉድሽን አቀነባብሬ ለእህትሽ ብነግራት ምን አንድ እንደምትገረፊ ታውቂያለሽ? ደግ አደረኩ። እሰይ ወይ ዛሬ ልጆች ምን ይባላል አሁን ይሄ? ለነገሩ እኔም እኮ እህትሽን በጣም ነው ላገባት የምፈልገው። ማን ነው እንደዚህ ደፈረ? አባዬ አዲሱ ተከራይ እኮ ነው እንደዚህ የሚያወራው። አባታችሁ ሞቷል አልተባለም እንዴ? መጣ ደግሞ። ሰላም ነው? ሰላም ነው። ሲስተርሽ የለችም እንዴ? አለች። ማታ ቴሌግራም ላይ እስካይ ጓጉቻለሁ ስላለችኝ እኮ ነው የመጣሁት። እንዴ ጓጉቻለሁ? ኧረ እሷ ጓጉንቸር ነው ያለችው። ማንበብ አትችልም እንዴ? ደደብ ለአለስ ምን ካንተ መለየት ከባድ ነው ያለችኝስ? በሞት ነው እንደ ማንኛውም ሰው እኮ አንተ ብትሞት እኔም አዝናለሁ። አበባም እኮ ልካልኝ ነበር። ያው እኮ አበባ ሰው ሲሞት መገለጫ ይሆናል፣ ለሐዘንም ይሰጥ። ቆይ መሰላል ይዘህ ፎቶ የላከው አንተ ነህ? አዎ ገበሩ እኮ ነው የምትመስለው። ወይኔ በላቸው ከአማኑኤል ከወጣሽ በኋላ በጣም አምሮብሻል። አንዴ ልሳምሽ። የሮም ሰው መገኛ ነው። ምን ይመስላል በእናታችሁ? እቺማ እርኩም ነች። እህቴማ ላንተ አትገባ። እህትሽ ይህን መስተፋቅር ስትጠጣ ለክ ትገባለች። ሚጣ አቤት። ይህንን ለእህትሽ ስጫት እሺ? አደራ። ለአንቺ ደግሞ ይሄው። እሺ ምን እንደሚፈጠር እስቲ ቀጣይ የምናይ ይሆናል። ሌላኛው ቪዲዮ ስንሰራ ይዤላችሁ መመጣ ይሆናል ፓርት 2 ማለት ነው። ከሌላ ከአዳዲስ ቪዲዮዎች ጋር አድርጌ ማለት ነው። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።